ፊልማችን በህንድ ይጀምራል። ሲያ በዝናቡ እጅግ በጣም እየተደሰተች ነበር። ዝናቡም ሲቆም ዝናብ ሆይ ለምን አቆም ካለችው ሮኒም እሷን ያያታል። እሷም ከዝናብ ጋር በመነጋገሯ በጣም ይገረማል። ማሾፍም ይጀምራል። እሷም ዞር ስትል እሱ እያያት እንደሆነ አየችውና እኔን አይተህ ጨረስክ አለችው። ሮኒም እንዲህ ሲል መለሰ፣ አልጨረስኩም። አንቺ ዝም ስትይ እኔም ከዝናብ ጋር ላወራ እየጠበቅኩ ነበር። እሷ እብድ እንደሆነች በመናገር ማሾፉን ቀጠለ። እሷም እንዲሄድ ጠየቀችው። እሱ ከመሄዱ በፊት ሹፌሩ ባቡሩን አቆሞ ይህም እርስ በርስ እንዲጋጩ አደረጋቸው። እሷም በአጋጣሚ አቀፈችው። ሮኒ ለጥቂት ጊዜያት ራሱን ሳተ። ከዚያም እሷ እጁን ገፍትራ ከእናቷ ጋር ለመቀመጥ ሄደች። ከዛም በኋላ ሮኒ ባቡር ጣቢያ ላይ ይወርዳል። ሲያም ባቡር ውስጥ ሆናም ያያታል። እሷም ስታየው እሱ በሩቅ ሆኖ ሳም ያደርጋታል። እሷም በአፍረት ትስቃለች። ከባቡሩም ትወርድና እወድሃለሁ ብለህ ታስባለህ ብላ ትጠይቀዋለች። እሱም አዎ ትወጂኛለሽ፣ ገና መጀመሪያው ላይ ነን ብሎም ይመለሳል። በእውነቱ ሲያ ቀድሞ በእሱ ፍቅር መውደቅ ጀምራ ነበር። ስለዚህም ትታው ትሄዳለች። ጣቢያው ላይ ራግቫ የተባለ ሰው ነበር። ሲያን አይቶ በውበታም ተማረከ። ራግቫ የጋንግ መሪ ነበር። ሮኒ ስለ ሲያ ብሎ ተመልሶ ባቡር ውስጥ ለመግባት ወሰነ። ባቡሩም መንቀሳቀስ ሲጀምር ሲያ አባቷ ከባቡር ወርዶ እንዳልተመለሰም ትነግረዋለች። ሮኒ እሱን ፍለጋ ይሮጣል። ነገር ግን የሲያ አባት ባቡር ውስጥ ነበር። እሷም በፍጥነት አባቴ ባቡር ውስጥ ነው፣ ቶሎና ገባ ብላ ለሮኒ ትጮኻለች። ሮኒም የቻለውን ያህል በፍጥነት ይሮጣል። ነገር ግን ተሰናክሎ መሬት ላይ ይወድቃል። እንደ አጋጣሚም ሆኖ ባቡሩን ሊያገኙ አልቻለም። ዳግምም እንደማይገናኙ ስላሰቡ ሁለቱም በጣም ያዝናሉ። ከዛ በኋላ ራግቫ ማርሻል አርት ለማስተማር ወደ ሻኦሊን ትምህርት ቤት ይሄዳል። አባቱ የመላው ትምህርት ቤቱ ባለቤትና ማስተር እንደሆነም እንረዳለን። በማግስቱ ሮኒ በዛው ትምህርት ቤት ይደርሳል። ተማሪዎቹን ከማስተሩ ጋር ዮጋ እየሰሩ ሳለ ሮኒ ትኩረታቸውን ይበታትናል። ለማስተሩም ከአባቱ የተላከ መልእክት እንዳለው ይነግራቸዋል። የሮኒ አባትና ማስተሩን ጓደኛሞች እንደነበሩም እንረዳለን። ደብዳቤውም ይህን ደብዳቤ እያነበብክ ከሆነ እኔ አሁን ሞቻለሁ ማለት ነው ይላል። የሮኒ አባት ልጁ ሮኒ ግትር ወጣት ስለሆነና ስለ ጥል ብቻ ስለሚያስብ ማስተሩ እንዲከባከበው አደራ ይላል። ከሞትኩ በኋላ ስለሱ በጣም እጨነቃለሁ፣ ስለዚህ እባክህ ተንከባከበው ይላል። በዚህም ጥሩ ሰው ይሆናል ይላል። ማስተሩም ደብዳቤውን ካነበቡ በኋላ ሮኒን አወቀው። እድሜውንም ይጠይቁታል። ሮኒም 23 እንደሆነ ይመልሳል። ማስተሩ ደግሞ 68 እንደሆኑ ይናገራሉ። ሮኒም በዚህ ያፌዛል። ማስተሩም አንተ ገትር ወጣት ነህ አሉት። ሮኒም አዎ፣ በመንገዴ ላይ የሚቆም ማንም ቢሆን አጥንቱን እሰብራለሁ አለ። ማስተሩም አጥቅተውት መሬት ላይ ጣሉት። በተማሪዎቹም ፊት ለፊት አሳፈሩት። ነገር ግን ሮኒ ተነስቶ ከሽማግሌዎች ጋር አልጣላም አለ። ማስተሩም አትችልም እንጂ ብሎ መለሱለት። ሮኒም እንዳትቆጣኝ አለ። ነገር ግን ማስተሩ በእጃቸው በድጋሚ አጥቅተው መሬት ላይ ጣሉትና ወደ ክፍል ሂድ፣ እኔ ከተኛው በኋላ ተኛ፣ እኔ ስነቃ ንቃ አሉት። ሮኒ ክፍል ገብቶ ራው ጋር ይታወቃል። እሱም ክፍሉንና ቦታውን ያሳየዋል። እንዲሁም ሱቡ ከተባለ ሕፃን ጋር ያስታውቀዋል። ሮኒ ክፍል ውስጥ ምንም አይነት ምቾት አለመኖሩም ያስገርመዋል። አልጋውም መሬት ላይ የተነጠፈ ጨርቅ ብቻ ሲሆን ፍሪጅም ወይም ኤር ኮንዲሽነር የለም። ሮኒ ራውም ምግብ የለም ሲል ይጠይቃል። ራውም ተማሪዎቹ በጀልባ ውድድር ላይ ስለሚሳተፉ ለተማሪዎቹ ምግብ የምታዘጋጀው አንተ ነህ ብሎ ይመልሳል። ራግቫ በጀልባ ውድድር ላይ ሲሳተፍ ሲያ በደጋፊዎች መካከል ሆና ስታበረታታው ይታያል። ራግቫ እሷን ሲያያት ይበረታታና የእሷን ትኩረት ለማግኘት በውድድሩ ላይ ትኩረት ያደርጋል። በእውነቱ ራግቫ ውድድሩን ያሸንፋል። ራግቫን ዋንጫውን ለመቀበል ፈቃደኛ ሳይሆን ሲያን ይፈልጋት ነበር። እሷ ግን ቀድማ ትታው ወደ ከተማ ሄዳ ነበር። በዛው ሰዓት ሮኒ የተማሪዎችን ምግብ ተሸክሞ ሊያዘጋጅ ሲል እርስ በርስ ሳይታዩ ያልፋሉ። ዝናብም መዝነብ ሲጀምር ሲያ በጣም ትደሰታለች። በዛው ቅስፈት ሮኒ አይቷት ወደ እሷ ይሄዳል። አንተ ደግሞ ባቡሩ ስላመለጠ በጣም አዝኜ ነበር ታውቃለህ ትለዋለች። ሮኒም ባቡሩን ያመለጥኩት ሆን ብዬ ነው፣ ቆንጆ ሴት የሌለችበት ባቡር ውስጥ መሳፈር ምን ትርጉም አለው ይላታል። ሲያም ስቃ ትተዋለች። እሱም በተገናኘን ቁጥር ዝናብ መዝነብ አለበት ብሎ ይከታተላታል። እሷም ለምንድነው ሁልጊዜ የምትከተለኝ ስትለው በተገናኘን ቁጥር ሁልጊዜ ይዘንባል፣ እጣ ፈንታችን አንድ ይመስለኛል ብሎ መለሰ። ከዛም ላይ ታውስ ያይና ወደዛ እንዲሄዱ ይጠቁማታል። ነገር ግን ዝናቡ ይቆማል። እንደገና እንድንገናኝ ከተጻፈልን ዝናብ ሲዘንብ እንገናኛለን ይላታል። ሲያም ትታው ትሄዳለች። ሮኒ ትምህርት ቤት ይገባል። ራግቫም ከተማሪዎቹ ጋር ሲለማመድ ያያል። በራግቫም ጥንካሬ ፍልሚያ በጣም ይገረማል። ራግቫ ስለ ሲያ እያሰበ ባለበት አጋጣሚ
አንድ ተማሪ ደረቱን ይቧጭሯል። ራግቫም ተቆጥቶ በኃይል ይመታዋል። ሊገለውም ሲል ማስተሩ ጣልቃ ገብተው ሁሉም እንዲተኙ ያዛሉ። ሮኒ ግን አልተኛም። ሄዶ ከራው ጋር ጠጥቶ ያድራል። በአጋጣሚ ሮኒ የማያውቀው የሲያ አባት ከእሱ ጋር ተቀምጠው መጠጥ ይጠጣል። በማግስቱ ማስተሩ ረዳታቸውን ሮኒ እንዲቀሰቀሰው ምግብም እንዲያዘጋጅና ቦታው እንዲያጸዳና ደውል እንዲደውል ያዛሉ። ሮኒ በዚህ ሁኔታ እስከሚሰለቸውና እስከሚደክመው ለረጅም ጊዜያት ይቀጥላል። አንድ ቀን ዝናባማ የአየር ሁኔታ ሲሆን ሲያና ሮኒ በጣም ይደሰታሉ። ሲያ ሮኒን ልታገኘው ልትወጣ ስትል ራግቫ ቤታቸው መጥቶ አባቷን ልጅን ማግባት እፈልጋለሁ ይለዋል። አባቷም ስለ ራግቫ አባት ይጠይቃል። ብዙ ፈላጊዎች መጥተው እምቢ እንዳለና ልጁ ታዋቂ ተዋናይ እንድትሆን እንደሚፈልግ ይነግረዋል። ራግቫም በገንዘብ የተሞላ ቦርሳ ያወጣል። የሲያ አባት በገንዘቡ ብዛት ደንግጦ ሰርጉን ቶሎ አዘጋጅ፣ ከዛሬ ጀምሮ የሲያ ባለ ይለዋል። ራግቫም ተደስቶ ይወጣል። በዛው ሰዓት ሲያ ሮኒን ልታገኘው ላይት ሃውስ ጋር ትሄዳለች። በድንገትም የአየር ሁኔታው ተቀይሮ ዝናባማ ይሆናል። ሮኒም እዛ ነበር። ነገር ግን በሌላ በኩል ስለነበር ሲያ ደመናውን ሂድና እዛ ዝናብ አዝንብ ትለዋለች። ሮኒም ይሰማትና ወደ እሷ ሄዶ እብድ ነሽ ይላታል። ከዛን ጊዜን ጀምሮ ሁልጊዜ መገናኘትና ፍቅራቸውን መግለጽ ጀመሩ። ሲያ ቀለበቷን ሰጥታው ከጠፋብህ እገልሃለሁ የአባቴ ስጦታ ስለሆነ ነው ትለዋለች። ከዛ በኋላ ሮኒ እስኪ ሰከር ጠጥቶ እየተወላገደ ወደ ትምህርት ቤት ይመለሳል። ማስተሩም አይተውት ይህ የፈለክበት ሰዓት የምትገባበትና የምትወጣበት ሆቴል አይደለም ይሉታል። ሮኒም እዚህ መኖር አልፈለኩም፣ አባቴ እንድታለማምደኝ ስለፈለገ ነው እንጂ አንተ ምንም አላስተማርከኝም፣ እንደ አገልጋይ ነው የምታይ። በነገራችን ላይ የቻይና ካራቴ ከማርሻል አርት ይሻላል ይላቸዋል። ሊወጣም ሲል ማስተሩ አስቆሙትና የሻዮሊን ጥበብ የፈጠረው ህንዳዊ እንደሆነ ወደ ቻይናም ሄዶ 80 አይነት የማርሻል አርት ስልቶችን እንዳስተማራቸው ይነግሩታል። በድንገትም ቀርበው ሆዱም መተውት የጠጣውን ሁሉ እንዲተፋ አደረጉት። መጠጥ መጠጣቱንም ሲያውቁ መስታወት ፊት ወስደው ሚዳቆ ተበልታ እንዳትሞት ጠዋት ቀድማ ትነቃለች፣ አንበሳም በረሃብ እንዳይሞት ቀድሞ ይነቃል፣ የህይወት ዓላማ ሊኖር ይገባል እንጂ በውስጥ ትሞታለህ፣ ልምምድህን መጨረስ አለብህ አሉት። ሮኒም ምን አይነት ልምምድ? እኔ እኮ ምግብ ማብሰልና ማጽዳትና ልብስ ማጠብ ብቻ ነው መሰራው ይላቸዋል። ማስተሩም ሊያጠቁት ሲሉ ሮኒ መከላከል እንደሚችል ያውቃሉ። ማስተሩ እነዚህን ስራዎች ስትሰራ ፍጥነት እንደተማረና ከመጣበት ቀን ጀምሮ ሲለማመድ እንደነበረም ይነግሩታል። ሮኒ ተገርሞ ለተሳሳተ ግንዛቤ ይቅርታ ይጠይቃል። ከዛም በኋላ ሮኒ በቁም ነገር ልምምዱን ጀምሮ ሁሉንም ተማሪዎች ይበልጣል። ራግቫም ማስተሩ ለሱ ትኩረት በመስጠታቸው ይቀናል። ማስተሩም ሮኒን እጁን ጨብጠው ጎበዝ ጎበዝ ወጣት መሆንን አረጋግጠሃል ብለው አቀፉት። አንድ ቀን ሮኒና ሲያ አብረው ሳሉ አባቷን በሩቁ ያዩታል። ሮኒም አባቷ እንደሆነ ሲጠይቃት አዎ ትላለች። ሮኒ አባቷ እሷን እንደሚወዳት እንዳያውቁ በባጃጅ እንድትሄድ ይልካታል። አባቷም ሲያዩት እንዲህ ነው ጓደኛን የምትሸኘው? አታስታውቀኝም? ና እንጠጣ ይሉታል። ሮኒም ይቅርታ መጠጥ አቁሜያለሁ ይላል። ከዛ በኋላ አባቷ ቀለበቱን ሮኒ እጅ ላይ ሲያዩት ደንግጠው የሚወዳት ሲያ መሆኑን ይረዳሉ። ቀለበቱንም ሊቀሙት ቢሞክሩም ሮኒ እምቢ ይላል። አባቷም ይናደዳሉ። አባቷም ለራግቫ ሁሉንም ይነግሩታል። ራግቫም አስፈላጊ ከሆነ ይህን ልጅ እገለዋለሁ ይላል። ማስተሩም ሰምተው ፍቅር በኃይል አይመጣም፣ ትችላለህ፣ ነገር ግን ፍቅርን አታገኝም፣ እኔ በሕይወት እስካለው ማንም እንዲሞት አልፈቅድም ይሉታል። ራግቫም በንግግራቸው ተቆጥቶ በአባቱ ምግብ ውስጥ መርዝ አድርጎ በግፍ ይገላቸዋል። ከዛም ሮኒን እንዲያመጡት ሰዎቹን ያዛል። የራግቫ ሰዎች ሮኒን ይፈልጉታል። ሮኒም ለሱቡ ጣፋጭ ነገር ሊገዛ ሲል ሮኒ ሱቡን እንደሚወደው ስላወቁ የራግቫ ሰዎች ሱቡን ይወስዱበታል። ሮኒም እንደ እብድ ይከተላቸዋል። ደርሶባቸውም ሕፃኑን እንዲመልሱ ይጠይቃል። ነገር ግን ሕፃኑን በመካከላቸው ይወራወሩበታል። ሮኒም ግራ ይገባል። እዚህ ጋር ሮኒ መረጋጋቱን አጥቶ ንዴቱ ይገነፈላል። ሁለቱ ያዙት። ነገር ግን ሮኒ በግራና በቀኝ በቦክስ ይመታቸዋል። ሰዎቹም ሱቡን ከከፍተኛ ቦታ ላይ ይወረውሩበታል። ሮኒም ግን ይይዟል። ሰዎቹም ሊገጥሙት ይመጣሉ። ሮኒ ጥርሱን ነክሶ ሁሉንም ያጠቃቸዋል። ማንም በመንገዱ ሊቆም አልቻለም። መሪውንም በኃይል ይመታዋል። ሊገለውም ሲል ሱቡ ያስቆመዋል። ራግቫም መጥቶ ሮኒን ይመታዋል። ራግቫም በጣም ጠንካራ ነበር።
ሮኒም ሊመታው ቢሞክር ራግቫ ይመከትበታል። ራግቫም ሊገለው ሲል ሮኒ ያመልጣል። የራግቫ ሰዎች ሲከተሉት ሮኒ የቤንዚን ሆስ ተጠቅሞ ይረጭባቸዋል። በላይተርም ያስፈራራቸዋል። ሮኒም ለምን እንደዚህ እንደሚያደርግ ሲጠይቀው ራግቫ በጥፋቱ ወደ ሲያ ህይወት እንደገባና እሱ እንደሚወዳትና እንደሚያገባትም ይነግረዋል። ሮኒ የማይቻለው ሲያ እኔን ነው የምትወደው ይላል። ራግቫም ሴቶች ጥንካሬን ይወዳሉ፣ አንተ ደግሞ ደካማ ነህ ይለዋል። ሮኒም በራሱ ላይ ቤንዚን ረጭቶ እኔ ስለ እሷ ለመሞት ዝግጁ ነኝ፣ አንተስ ይለዋል። ራግቫ አሁኑኑ እገልሃለሁ ቢለውም ሮኒ ለምን ትቸኩላለህ? ውጊያችን ገና ጀመረ ይለዋል። ከዛም ወደ ማስተሩ ቀብር ይሄዳሉ። ራግቫ ሮኒ በሲያ ፊት ለፊት ጀግና እንዳይሆን እንዲኖር ወስኖ እሱን የሚያጠፋበት ሌላ እቅድ አወጣ። ሮኒ በማስተሩ መቃብር ላይ አልቅሶ ትክክለኛው ሰው ያደረከኝ አንተ ነህ፣ ስለ አንተ ብዬ ልምምዴን እጨርሳለሁ ይላል። ፖሊሶችም መጥተው ሮኒን በጸብና ሰዎችን በማስፈራራት ያስሩታል። ራግቫን ለፖሊሶች ጉቦ ሰጥቶ እንዳሳሰረው ሮኒ ይረዳል። በኋላም የሲያ አባት ዋስ ሆኖ ሮኒን ያስፈቱታል። ሮኒም ለሲያ አባትሽና ራግቫ ተመካክረው ነው ያሰሩኝ ቢላትም ሲያ ለምን አባቴ ዋስ ሆኖ ያስፈታሃል ትለዋለች። እንድታምኚኝ ብለው ነዋ ቢላትም ሲያ አላመነችውም። እንድርቅሽ ወስኛለሁ፣ ከከተማም ውጭ እለማመዳለሁ፣ ነገ 6 ሰዓት ባቡር ጣቢያ መተሽ ካልተሰናበትሽኝ እንደማትወጂኝ ያውቃለሁ ይላታል። ሲያም እያለቀሰች ለእናቷ ትነግራታለች። አባቷም ራሱን መጥቶ እየደጋገመ ይገባል። ይህንን ያደረገው ሮኒ ነው ብሎም ይዋሻል። የሐሰት ቀለበትም ያሳያታል። ሲያም አምና ትደነግጣለች። ሮኒም ባቡር ጣቢያ ቢጠብቃትም ሳትመጣ ትቀራለች። አባቷም ተሳካላቸው። ሲያም ራግቫን ላለማግባት ወስና ወደ ትወና ትገባለች። ራግቫም ቀረጻ ቦታ መጥቶ አባቷን በጥፊ ይመታዋል። በዛው ቅጽበት ሲያ ትመጣለች። ራግቫም ጠልፎ ወደ ታይላንድ ይወስዳታል። አባቷና ፕሮዲሰሩም ወደ ፖሊስና ባለስልጣናትም ቢሄዱ ማንም ራግቫን ሊጋፈጡ አልቻለም። ራግቫም ሲያን በጥበቃ ቤት ዘግቶባት ይይዛታል። አባቷና ፕሮዲሰሩም እርዳታ ይጠይቃሉ። ታይላንድ ውስጥ ጣልቃ መግባት እንደማይቻል ሲነገራቸው ፕሮዲሰሩ ተስፋ ይቆርጣሉ። ነገር ግን አባቷ የሚረዳቸው አንድ ሰው ብቻ እንዳለም ይናገራል። እሱም ሮኒ ነው። ሮኒ ማርሻል አርቱ ላይ በጣም ሰልጥኖ ነበር። ሱቡም ለቀዶ ጥገና ገንዘብ ስለሚያስፈልገው ሮኒ በገንዘብ ተስማምቶ ወደ ታይላንድ ይጓዛል። ራግቫ ሲያ ያለችበት ክፍል ገብቶ ታጠፋ የነበረውን ነገር ሲያይ ሊያረጋጋት ይሞክራል። አዲስ ህይወትም እንጀምራለን ይላታል። እሷ ግን እንደምትገለው ትነግረዋለች። ሮኒ ታይላንድ ደርሶ በአንድ ውድድር ላይ ተዋጊን በአንድ ድብደባ ያሸንፈዋል። ኢላማውም የራግቫ ጠባቂውን ጂምን ማግኘት ነበር። ጂም በሮኒ ምክንያት ብዙ ገንዘብ ተበላ። ሮኒንም ሊይዙ ሲሉ ሮኒ አንድ በአንድ ያሸንፋቸዋል። ከዚያም ሽጉጡን ቀምቶ ቤጁ የት ነው ብሎ ይጠይቀዋል። ጂምን ፈርቶ ይነግረዋል። ሮኒም ቤጁን ደብድቦ ሚስቱ ላይ ሽጉጥ ደገኖ ሲያ የት እንዳለች እንዲነግረው ሲያስፈራራው ቤጁ ሲያ ያለችበትን ይነግረዋል። ሕንፃውን በሻምፒዮንስ ተዋጊዎች የተሞላ እንደሆነና ያንግ የተባለ የሞት ማሽን እንደሚጠብቀውም ያስጠነቅቀዋል። ሲያ ራሷን ስታ ወደ ሆስፒታል ትወሰዳለች። ሮኒም በሐኪም ተመስሎ ሆስፒታል ገብቶ ሲያን ያያታል። ጂም ወንድሙ ያንግ ጋር ደውሎ ይነግረዋል። ራግቫና ሰዎቹም ቢመጡም ሮኒ በሲያ አንገት ላይ ቢላ ይዞ መሳሪያቸውን እንዲጥሉ አድርጎ ያመልጣል። ወደ አንድ ደሴት በጀልባም ሲጓዙ ዝናብ ይዘንባል። እውነቱንም ይነጋገራሉ። ፍቅራቸውም ይታደሳል። ራግቫና ሰዎቹም ደርሶ ሮኒን ክፉኛ ይመቱታል። ቤጁ ሮኒን ገሎ ውሃ ውስጥ ይጥለዋል። ሲያ ሮኒ አልሞተም ብላም ይሰማታል። በእውነቱ ሮኒ አልሞተም። ተመልሶ መጥቶ ጠባቂዎቹን ይገላል። ራግቫ ቤጁን ይገለዋል። ሮኒ ከያንግ ጋር ተዋግቶም ያሸንፈዋል። በመጨረሻም ሮኒና ራግቫ ይጋፈጣሉ። ሮኒም ማስተሩን የገደለው ራግቫ መሆኑን ሲያቅ በጣም ይናደዳል። የማስተሩ ጥበብ በኔ ደም ውስጥ ነው ብሎ ራግቫን በኃይል ይመተዋል። አንገቱን፣ የጎድን አጥንቱን፣ አከርካሪውንም ሰብሮ ይገለዋል። ወደ ማስተሩ ትምህርት ቤትም ተመልሰው ተማሪዎቹን ያሰለጥናሉ። አረ ወገን፣ አረ ወገን፣ አረ ወገን፣ አረ ወገን፣ አረ ወገን ስቃይ እኮ እንዴት እንደሚያበላ ብታውቁ ወይ! ለነገሩ ዛሬ ጉንፋን ይዞኛል። ምናልባት ዛሬ ተው በቃ ሰብስክራይብ አድርጉ በእናታችሁ። ቢያንስ 10 እንግባ። ከዛ እያለን ደግሞ 100 በቃ እንገባለን ብዬ ያስባለሁ።